ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። የፐርሰናል ኢንስፓይሬሽን ወይንም ቁም ነገር አዘል ንግግሮችን ሼር በማድረግ እታወቃለሁ። ከዛ በፊት ግን ቻናሉን ፎሎ በማድረግ እንዲጀምሩ እና እንድታበረታቱ እፈልጋለሁ። እና ዛሬ ለህይወታችሁ በጣም እጅግ ወሳኝ የሆነ ትምህርት ይዤላችሁ መጥቻለሁ ማለት ነው። የመዝራትና የማጨድ ህግ እና እያንዳንዱ ቀንህ መመዘን ያለብህ በሰበሰብከው ፍሬ ሳይሆን በዘራኸው ወይንም በተከልከው ዘር ነው ይለናል ሉዊስ ስቲቨን። ስለዚህ የሁላችንም ህይወት የሚለካው በእያንዳንዷ ቀን በምንሰበስበው ፍሬ ብዛት ሳይሆን በዘራነው ዘር ነው ማለት ነው። የመዝራትና የማጨድ ህግ ሲባል አንድ ሰው በንግግሩም በተግባሩም በሌሎች ነገሩም በህይወቱ የዘራው ተመልሶ ይሰጠዋል ማለት ነው። ስለዚህ ሁላችንም ቆም ብለን ማየት መቻል አለብን ማለት ነው። ምንድነው እየዘራን ያለነው? ምንድነው ማግኘት የምንፈልገው? ምክንያቱም ተጠራቅሞ የሚመጣልን ዛሬ የዘራነው ነገ በቅሎ ፍሬ አፍርቶ ይከፍለናል ማለት ነው። ስለዚህ በሁሉም ዘርፍ ላይ የምንዘራቸው ነገሮችን በደንብ ማወቅ መቻል አለብን ማለት ነው። ምክንያቱም በህይወታችን ምን አለ መሰላችሁ? አንዳንዴ ጥሩ ነገር ሳይዘሩ ጥሩ ነገር መጠበቅ። ለምሳሌ ከአንድ ሰው ጋር ባለህ ግንኙነት ጥሩ ግንኙነት ካሳየው ያም ሰው ጥሩ ግንኙነት ወይንም ጥሩ ነገር ያሳያል። ለምሳሌ አንተ የሆነ ሰው ሰድበኸው እሱ ጥሩ ምላሽ እንዲሰጥህ መጠበቅ የለብህም፣ የዘራኸው ጥሩ ነገር ስላልሆነ ማለት ነው። ስለዚህ የምንዘራው ነገር ጥሩ ነገር ከሆነ ያም ሰው መልሶ የሰጠነውን ጥሩ ነገር ይመልስልናል ማለት ነው። እና አንድ ቦታ ዝም ካልከው የተለያየ ነገር አላስፈላጊ ነገሮች መጥተው ይወሩታል። ነገር ግን ሁሌ የምትንከባከበው ከሆነ ግን ምንም አይነት መጥፎ ነገሮች አይወሩትም ማለት ነው። ስለዚህ የመዝራትና የማጨድ ህግ የሚወሰነው በሰውየው ነው። አንዳንዴ በየዋህነት ምን አለ መሰላችሁ? እየዘራን ያለነው ነገር ጥሩ እንዳልሆነ ካለማወቅ የተነሳ ሁሌ ምን እናደርጋለን? ጥሩ ነገር ወይንም በተስፋ ነገሮች የሚሆኑ ይመስለናል። ለምሳሌ አንድ ሰው ወይንም ሁሉም ሰው እንበልና አዋቂ መሆን ይፈልጋል። አዋቂነትን የሚጠላ ሰው የለም። ነገር ግን አዋቂ ለማወቅ ምን ያስፈልጋል? ምን መዝራት አለብን? ማንበብ፣ ከሌሎች ልምድ መውሰድ፣ ከሌሎች ስህተት መማር፣ ካለፈ ህይወታችን መማር፣ ከልምዳችን መማር እና ትክክለኛው ነገሮችን ለይቶ በማወቅ እውቀትን ማጠራቀም ይቻላል ማለት ነው። ነገር ግን በተስፋ አንድ ሰው ምንም ሳይዘራ ባለ እውቀት ሊሆን ቢል አይችልም። ይሄ ፈጽሞ ሊሆን አይችልም ማለት ነው። ስለዚህ በስራ ደረጃችንም በባህሪያችንም ከሰዎች ጋር ባለን ግንኙነትም በሁሉም ነገር የዘራነውን እናጭዳለን ማለት ነው። ስለዚህ የመዝራትና የማጨድ ህግ በምትዘራው ነገር ይወሰናል። የነገ ፍሬ ዛሬ በምትዘራው ዘር ይወሰናል። ቻናሉን ፎሎ ማድረጋችሁን እንዳትረሱ ማለት ነው። ስለዚህ በህይወታችን ማሳካት የምንፈልጋቸው ነገሮችን በደንብ አድርገን መለየት በመጀመሪያ ማለት ነው። ከለየም በኋላ ምንድነው መዝራት ያለብኝ? በየትኛው ዘርፍ ምንድነው መስራት ያለብኝ? የትኛው ዘርፍ ላይ ምን ዘርቼ ምን ያስገኝልኛል? ተስፋ እንዳይሆንብን ማለት ነው። ስለዚህ የምንዘራውን ነገር በደንብ ካወቅን የምናገኘውን ፍሬ ማወቅ እንችላለን ማለት ነው። የትኛውም ዘር ለምሳሌ ስንዴ የምትወስዱ ያለ ዘር አይበቅልም። ስለዚህ ስንዴ ዘርተህ ጤፍ አትጠብቅም፣ መቼም ስንዴ ነው የምትጠብቀው። እኛም በባህሪያችን ጥሩ ነገር ዘርተን ጥሩ መጠበቅ፣ በስራችን ጥሩ ሰርተን ጥሩ ውጤት መጠበቅ እና በሌሎች በእውቀታችንም በባህሪያችንም ከሰዎች ጋር ባለን ግንኙነትም በአጠቃላይ ህይወታችን ዘርፍ ላይ መዝራት ያለብንም በደንብ አድርገን ካወቅን ነገ ምን ማግኘት እንዳለብን እናውቃለን ማለት ነው። ስለዚህ ቻናሉን እንደተመቻችሁ ተስፋ አድርጋለሁ። ቻናሉን ፎሎ ማድረጋችሁን አትርሱ። ላይክ፣ ኮሜንት እንዲሁም ለወዳጅ ዘመድ እንዲደርስ ሼር ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ እመጣለሁ። አመሰግናለሁ።